ዛሬ 1 ሚሊዮን ብር የሚያስገኘውን የከተማ ግብርና የ100,000 ብር ተከፍ የሚያደርግኝን የብሮከር ስራ እና ሌሎችንም ለየት ያሉ ስራዎች እንደየደረጃቸው በመስራት ሞክራችኋል። ግን በጣም ከባድ ነው። በአንድ ብር ስራ እንጀምራለን። የአንድ ብር ስራ አለ እንዴ? ደግሞ እውነት ነው። የአንድ ብር ስራ የለም። የአንድ ብር ስራ መፈለጉ ራሱ ቻሌንጅ ሆኖብናል። የአንድ ብር ስራ ፈልገን ስላጣን በ10 ብር ስራ እንጀምራለን። የ10 ብር ስራችንም የሚሆነው ሲም ማውጫ መርፌ 10 ብር ሲም ማውጫ እንሸጣለን። ይህንን ስራ ለመስራት ምንም አይነት በጀት አያስፈልገኝም። ካጎቴ ፒንሳና ሽቦ ተቀብዬ ሲም ማውጫዎቹን ራሴ እሰራቸዋለሁ። እንግዲህ እንደምታዩት ሲም ማውጫዎቹን መስራት ጀምሬያለሁ። አሁን ሁሉንም ነገር አስተካክያለሁ። የመጀመሪያ 10 ብራችንን ለማግኘት ጉዞ ወደ መገናኛ። ሲም ማውጫችንን ይዘን መገናኛ መተናል። ድልድዩ ስር ነው ያለነው። እዚህ ብዙ ሰው ስላለ ሲም ማውጫችንን የሚገዛን ሰው እናገኛለን ብለን እናስባለን። ተከተሉ። ሲም ማውጫ 10 ብር A few moments later. ሲም ማውጫ 10 ብር 10 ብር የሚያስገኘው ስራ በተሳካ ሁኔታ ተጠናቋል። 100 ብር ወደሚያስገኘው ስራ እንለፍ። ስራው ዴሊቨሪ ነው። ዴሊቨሪ የምናደርገውም ምግብ ነው። ይህ ስራ ከቅርብ ጊዜያት ወዲህ ብዙ ወጣቶች እየሰሩት ያለና በሀገራችን እየተለመደ ያለ ስራ ነው። በመጀመሪያ ኦርደር ወይም ትዕዛዝ ማግኘት ስላለብኝ ኦርደር እስከማገኝ ቁጭ ብዬ እጠብቃለሁ። ኦርደር ሲመጣም የዴሊቨሪው አፕሊኬሽን ምግቡ ምን እንደሆነ፣ ከየትኛው ምግብ ቤት እንደምወስድ፣ ምግቡን ከተቀበልኩ በኋላም የት እንደማደርስ እያንዳንዷን ነገር ይነግረኛል። አሁን ኦርደር አግኝተናል። ምግቡን ለመቀበል ቀጥታ ወደ ሬስቶራንት እንሄዳለን። ሌትስ ጎ። በነገራችን ላይ ምግቡን ለማድረስ ከ45 ደቂቃ በላይ ከፈጀብኝ እንደ ቅጣት ባረፈድኩት ደቂቃ ላይ ብር ይቀነስብኛል። ስለዚህ በቻልኩት ፍጥነት ምግቡን ለከስተመር ማድረስ አለብኝ። ወደ ምግብ ቤት ደርሰናል። የትዕዛዝ ቁጥራችንን አሳይተን የታዘዝነውን ምግብ ተቀብለን ወደ ከስተመር እንሄዳለን። ሌትስ ጎ። ከነበርኩበት ቦታ ወደ ምግብ ቤት ለመምጣት 15 ደቂቃ ፈጅቶብኛል። ስለዚህ አሁን የቀረኝ 30 ደቂቃ ነው። ምግቡ ታዟል፣ እየተሰራ ነው ብላኛለች። እስኪደርስ ቁጭ ብዬ ጠብቃታለሁ ማለት ነው። A few moments later. ኦርደራችን ደርሷል ተብሏል። ኦርደራችንን ሄደን እንቀበላለን። ምግቡንም ተቀብዬ በጥንቃቄ ካስቀመጥኩ በኋላ ቀጥታ ጉዞዬን ወደ ከስተመር አደርጋለሁ። ከተሰጠኝ 45 ደቂቃ ውስጥ 30ውን ደቂቃ ወደ ሬስቶራንት ለመሄድና ምግቡን ለመቀበል ተጠቅሜበታለሁ። አሁን 15 ደቂቃ ይቀረኛል። በነገራችን ላይ ሁሌም የዴሊቨሪ ዋጋ ተመሳሳይ አይሆንም። እንደየኪሎ ሜትሩ ርቀት የማድረሻ ዋጋውም ይለያያል። ነገር ግን በአማካኝ በአንድ ስራ 100 ብር ይገኝበታል ብለን ነው ይህን ስራ የ100 ብር ስራ ላይ ያስቀመጥ ነው። እንግዲህ ከስተመሩ እንደጠቆመን ከሆነ ኦርደሩን እንሰጥበት ቤት ይሄ ነው። አንኮርተን እንሰጣለን ማለት ነው። 45 ደቂቃው ሊያልቅ 5 ደቂቃ ሲቀር ምግቡን ለከስተመር ሰጠው። እንግዲህ እንደተመለከታችሁት በዚህ ስራ ላይ እታች ዳገት ቁልቁለት ብለን 100 ብራችንን ሸቅለናል። በዚህ ቪዲዮ መጨረሻ 1 ሚሊዮን ብር የሚያስገኘውን የግብርና ስራ እንሰራለን።
በእርግጠኝነት ይህ ስራ እንዴት 1 ሚሊዮን ብር ያስገኛል የሚል ጥያቄ በአይምሮአችሁ ውስጥ ተፈጥሯል። ይህን ጉዳይ በዝርዝር እንመለከቷለን። አሁን ግን ወደ ቀጣይ ስራችን እንለፍ። በ15000 ብር ስራ ተመልሰናል። የ15000 ብር ስራችን የሚሆነው ዲኮር ነው። የሚያስፈልጉንን እቃዎች ይዘን ዲኮሩን ወደምንሰራበት ቤት እየገባን ነው። ዲኮሩን የምንሰራበት ቤት ይህንን ይመስላል። ወደ ስራ እንገባለን አሁን። ለማንኛውም የዚህ ቪዲዮ ዋና ዓላማ የሥራ ዕድል ላጡና በሩ ተዘግቶባቸው ለተቀመጡ ሰዎች ስራን እጅግ በትንሽም ቢሆን ጠቆም ለማድረግ ያህል ነው። ቪዲዮ ከተመቻችሁ ላይክ አድርጉት፣ ሰብስክራይብ ማድረግም አትርሱ። ይህን ስራ ከዚህ በፊት ሰርቼው ስለማላቅ ትንሽ ከብዶኝ ነበር። ነገር ግን እንደምንም ተረባርበን ጨርሰነዋል። ይህን ይመስላል። ያው ለልደት በቂ ዲኮር ነው። የ15000 ብር ስራችን በተሳካ ሁኔታ ተጠናቋል። ወደ 100000 ብር ስራ እንለፍ። ያለነው ኮዬ ፈጬ ነው። የምንሰራውንም ስራ ለማየት ግዴታ ወደ ውስጥ መግባት አለብን። ሰፈራችን ሁሉ ልምዱ እንሄዳለን። ኮዬ ብጬ እየደወል ካላነሳች ከፈለገች ኮዬ ብጬ ተከባቢም ባባቢላን ከፈለጉ ኮዬ ብጬ። ለማንኛውም የምንሰራው ብሮከር ወይም በተለምዶ አጠራሩ ድለላ በመባል የሚታወቀውን ስራ ነው። የድለላ ስራውን የምንሰራው እዚህ ቤት ላይ ነው። ይሄ ቤት ለሽያጭ የቀረበ ሲሆን እኛም ጥሩ በሆነ መንገድ ቀርጸን የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በመልቀቅ ገዢውና ሻጩን አካል እናገናኛለን። ከዛ በፊት ስለ ቤቱ አንዳንድ ነገር እንበል። ቤቱ ባለ 3 መኝታ ነው። ስፋቱ 110 ካሬ ሲሆን ያው ከውጪ እንዳያችሁት ኮንዶሚኒየም ነው። ምንም አይነት ዕዳ የለበትም። ኪችኑ ይህን ይመስላል። ለልጆች የሚሆን ቀለል ያለ ክፍል አለው። ይሄ ደግሞ ሌላ መኝታ ክፍል ነው። እዚህ ጋር ደግሞ ማስተር ቤድሩም አለው። በቃ ይሄው ነው። ለእናንተ እንዳስረዳኋችሁ ሌሎች ፕላትፎርሞች ላይም እንዲሁ ስለ ቤቱ እያንዳንዷን ነገር እገልጻለሁ። በነገራችን ላይ ቤት፣ መኪና፣ መሬት ለመግዛትና ለመሸጥ ለማከራየትም ሆነ ለመከራየት ሐሳብ ያላችሁ ሰዎች በዚህ ስልክ ደውሉ። ከከተማው ጫፍ እስከ ጫፍ በአፋጣኝ የሚፈልጉትን ነገር ያገኛሉ። በመጨረሻም 1 ሚሊዮን ብር የሚያስገኘውን ስራ የምናይበት ሰዓት ደርሷል። ስራው ግብርና ነው። እንደሚታወቀው ግብርና ከጥንት ስልጣኔዎች አንስቶ እስከ ዛሬ ድረስ የኢትዮጵያ ኢኮኖሚ የጀርባ አጥንት ሆኖ የቆየ ስራ ነው። እኛም ይህን ስራ ለመስራት ከመሃል አዲስ አበባ 22 ኪሎ ሜትሮችን ተጉዘን ቦሌ አራብሳ ተገኝተናል። እዚህ ብዙ ሰዎችና በርካታ የጋራ መኖሪያ ኮንዶሚኒየሞች ቢኖሩም አብዛኛው የመሬቱ ክፍል ግን እርሻ ነው። እንደሚታወቀው የገበሬ ትልቁና አድካሚ ስራ ማረስ ነው። ነገር ግን የሄድንበት ጊዜ የክረምቱ ወራት አልፈው የበጋ ወራት የሚገቡበት ወቅት ስለነበረ አዝርቶቹ ተዘርተው ወደ ቡቃያነት አድጓል። በመሆኑም በሬ ጠምደን እርሻ ማረስ አልቻልንም። ነገር ግን ግዴታ ስራውን ማሳየት ስላለብን አዝርቶቹ ፈንገስና አረም እንዳያጠቃቸው ኬሚካል እንረጫቸዋለን። ኬሚካሉን እንዴት መርጨት እንዳለብኝ ከተማርኩ በኋላ ወደ ስራ ገባው። ወዲያውኑ የለመድኩት ብዙ አልከበደኝም። ለማንኛውም ይህ ስራ እንዴት 1 ሚሊዮን ብር ያስገኛል የሚለውን እንይ። በሀገራችን በኢትዮጵያ ከ70 እስከ 80% የሚሆነው ህዝብ ገበሬ ነው። ነገር ግን ይህ ሁሉ ህዝብ የሚሰራውን ያክል ትርፍ አያገኝም። ምክንያቱም አብዛኛው ገበሬ ዘርቶ አጭዶ ወቅቶ ወደ ጎተራው ካስገባ በኋላ ነው የተረፈውን እህል የሚሸጠው። እህሉንም የሚሸጠው ለደላላ ነው። ደላላውም ወደ ከተሞች አምጥቶ እህሉን በብዙ ትርፍ ለአከፋፋይ ይሸጣል። አከፋፋይ ደግሞ ድጋሜ በትርፍ ለነጋዴ ይሸጣል። ነጋዴም በአቅሙ ያተርፍና ለህዝቡ ይሸጣል። አሁን በዚህ ሰንሰለት ውስጥ ተጠቃሚው አካል ደላላ፣ አከፋፋይና ነጋዴዎች ናቸው። ተጎጂው ደግሞ ገበሬውና ህዝቡ። ማለትም ገበሬው እጅግ በርካሽ ዋጋ ይሸጣል፣ ህዝቡ ደግሞ እጅግ በውድ ይገዛል። ወርልድ ባንክም የሀገራችን 67% ገበሬ ከድህነት ወለል በታች እንደሚኖር በ2021 ገልጿል። ለከተማ ቅርብ የሆነ መሬት ያለው ገበሬ ግን
በዚህ ሰንሰለት ተጎጂ ሆነ። ምክንያቱም ቀጥታ ከህዝቡ ጋር ነው የሚገናኘው። በዚህም ገበሬው በበቂ ትርፍ ይሸጣል፣ ህዝቡም በቀጥታ ከገበሬው በጥሩ ዋጋ ይገዛል ማለት ነው። እስቲ በቁጥራዊ መረጃ እንዴት 1 ሚሊዮን ብር እንደሚያስገኝ እንይ። አንድ ገበሬን 100 ኩንታል ጤፍ ቢያመርት 1 ኩንታል ጤፍ ደግሞ 10,000 ብር ይሸጣል። ስለዚህ 100 ኩንታል ጤፍ 1 ሚሊዮን ብር ያወጣል ማለት ነው። ለማንኛውም ትንሽም ሆነ ትልቅ የግልም ሆነ የቅጥር ስራ ያስከብራል፣ ያኖራል።